ጉንዳን ካንተ በላይ ይጨነቃል ሐቢቢ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላህ ሱብሓነሁ ወተዓላ ቁርአን ውስጥ የተለያዩ ነብያቶችን ታሪክ ይገልጽልናል። ከነዛ ውስጥ ነብዩላህ ሱለይማን ከጉንዳን ጋር የነበራቸውን ታሪክ ያወሳናል አላህ ሱብሓነሁ ወተዓላ። ነብዩላህ ሱለይማን ከሰራዊቶቻቸው ጋር በሚመጡበት ሰዓት ላይ አንዲት ጉንዳን ያንን ከባድና ግዙፍ ሰራዊት ትመለከታለች። ወደ ህዝቦቿም ጥሪ ታስተላልፋለች። ኃላፊነቷን እየተወጣች ማለት ነው። ምን አለች? ቃለት ነምለቱን ያ አዩሃ ነምሉ ኡድኹሉ መሳኪነኩም ላ የሕጢመነኩም ሱለይማን ወጁኑዱሁ ወሁም ላ የሽዑሩን አለች። እናንተ ጉንዳኖች ሆይ ሱለይማንና ሰራዊቶቹ እንዳይረግጧችሁ ወደ የጉድጓዳችሁ ግቡ። መቼም እነሱ በበደል አይደለም ሳያውቁ ሊረግጧችሁ ይችላልና ተሸሸጉ፣ ግቡ አለቻቸው። እኔ አንተ አንቺ ሁላችንም ለኡመታችን በዚህ ልክ ተጨንቀናል። ጉንዳን እንዴት ከኛ ይሻላል? ጉንዳን ለህዝቦቹ ተጨንቆ አደጋ እንዳይደርስባቸው አስተዋጽኦ እያደረገ ነው። እኛ ግን ለህዝባችን አደጋ እየፈጠረን ነው። ጉንዳን ከኛ እንዳይሻል የተሻለን እንድንሆን አቅል ሰጥቶናል። በአቅላችን ሰርተንበት ኡመታችንን ከሚያስፈሩ ነገራቶች እንጠብቅ።